ሰላም ሰላም እንዴት ናችሁ? ውድ የዩቲዩብ ቻናላችን ተከታታዮች መምህር ጥበቡ ዮናስ ነኝ። እንግዲህ በዛሬው ትምህርታችን እንደምታዩት የአማርኛ ቃላትን ማንበብ ይዘንላችሁ መጥተናል ማለት ነው። አብራችሁን ቆዩ። ኦኬ፣ ወደ ትምህርቱ ከመግባታችን በፊት ሁላችሁም ይህን ቻናል ሰብስክራይብ እያደረጋችሁ እንድታልፉ እንዲሁም ቪዲዮአችንን ከወደዳችሁት ላይክ፣ ሼር እያደረጋችሁ እንድታልፉ በአክብሮት እንጠይቃለን። ኦኬ፣ የአማርኛ ቃላት ስናነብ እንግዲህ እያንዳንዱ ፊደላት ምንድን ነው የሚለውን የምንጀምረው። ስለዚህ አሁን የመጀመሪያው ይህ ነች አይደል? የቤተሰብ ስንተኛዋ ፊደል ነች? 6። ስለዚህ ይህ ብለን እንጀምራለን። ከዛስ ሞ አይደል የምትለው? የመቤተሰብ የመጨረሻው ሞ። ክ የከቤተሰብ 6ኛው። ራ የረቤተሰብ 4ኛው። ሉ የለቤተሰብ 2ኛው። ስለዚህ አንድ ላይ ስታነቡት አሁን ምንድነው? ይሞክራሉ ይሞክራሉ እያላችሁ ነው ማለት ነው። ምን ይላሉ? ይሞክራሉ። ስለዚህ ትርጉም አለው ማለት ነው። ይሞክራሉ እያለ ነው። ሁለተኛውን እናንብብ እስኪ። የመጀመሪያው ብዙ ጊዜ ስለምናውቃት አ ነች። የአ ቤተሰብ የመጀመሪያዋ ፊደል አ። ከዛስ ዲ የደ ቤተሰብ 3ኛዋ ላይ የምናገኛት ዲ። ስ የሰ ቤተሰብ ስንተኛ ላይ? 6ኛ ላይ የምናገኛት ስ። ስለዚህ አዲስ 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 እያለን ነው ማለት ነው ያለነው። 3ኛ የመጀመሪያው የቀ ቤተሰብ እንደሆነች እናውቃለን። ስንተኛው ፊደል ነች? 6 ላይ የምናገኛታል። ስለዚህ ስታነቧት ምንድን ነው? ቅ የቀ ቤተሰብ 6ኛ ላይ ቅ። ከዛስ ና የነ ቤተሰብ 4ኛው። ት የተ ቤተሰብ 6ኛው። ስለዚህ ስታነቧት ምንድን ነው የምታደርጉት? ቅናት ቅናት እያላችሁ ነው ማለት ነው። ቅናት ቅናት ቅናት። 4ኛ ላይ የምናገኘው የመጀመሪያዋ የበቤተሰብ እንደሆነች እናውቃለን። ቀለበት ካላት ስንተኛዋ ፊደል ነች ብለናል? 5 አይደል? ስለዚህ 5ኛዋ ምንድን ነች? ቤ ቤ። ከዛስ ተ የተቤተሰብ የመጀመሪያዋ ተ። ከዛስ ሰ አይደል? የተቤተሰብ አሁንም የመጀመሪያዋ ሰ። ብ የበቤተሰብ ስንተኛዋ? 6ኛው። ስለዚህ አሁን አንድ ላይ በማድረግ እናነባቸዋለን። ቤተሰብ ቤተሰብ እያለን ያለው ማለት ቤተሰብ እያለን ያለ ነው ማለት ነው። 5ኛ ላይ የመጀመሪያዋ ሰ ነች። የሰ ቤተሰብ የመጀመሪያዋ ሞ የመቤተሰብ ስንተኛዋ ነች? 6ኛዋ ሞ። ን አይደል የምትለው? የነ ቤተሰብ ስንተኛዋ ነች? አሁን እቺ ነው 6። ስለዚህ ን ብለን እናነባለን። ስለዚህ አንድ ላይ ስታደርጉት ሰሞን 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 እያልን ነው ማለት ነው። ኦኬ እንቀጥል። 6ኛ ላይ የምናገኘው የመጀመሪያው የአይኑ አ ቤተሰብ ስንተኛ ላይ ፊደል ላይ ነው የምናገኛት ይችን ፊደል? 6ኛ እ የአይኑ አ ቤተሰብ ላይ እ። ከዛስ ቃ አይደል? የቀ ቤተሰብ ስንተኛው ፊደል? 4ኛው ቃ። ስለዚህ እቃ እቃ እያልን ነው ማለት እቃ እያልን ነው ማለት። 7ኛ አ ነች የመጀመሪያዋ። ከዛስ ን የመቤተሰብ ስንተኛዋ? 5ኛው ይቅርታ 6ኛው። ና አይደል? የነ ቤተሰብ 4ኛው። ስለዚህ አሁን ላይ ስታነቡት አሁን ምንድነው? አምና 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 እያለን ያለ ነው ማለት ነው። 8ኛ ላይ የመጀመሪያዋ ት ነች። ከዛ ቢ ነች የበቤተሰብ 3ኛ ላይ የምናገኛት ድጋሚ ት የተቤተሰብ 6ኛ። ስለዚህ አንድ ላይ ስታነቡት አሁን ምንድነው? ትቢት ትቢት እያለን ያለ ነው ማለት ትቢት እያለን ያለ ነው ማለት ነው። 9ኛዋ የመጀመሪያው አ ነች። የመጀመሪያዋ አ ነች። ከዛ የምንመጣው ፊደል ምንድን ነች? የጠ ቤተሰብ 6ኛ ላይ የምናገኛት ጥ የጠ ቤተሰብ 6ኛ ላይ የምናገኛት ጥ። ከዛ ላ የለቤተሰብ 4ኛ ላይ የምናገኘታል ላ። ከዛ ባ የበቤተሰብ 4ኛው ነው። ቸ የቸ ቤተሰብ የመጀመሪያው። ው የወ ቤተሰብ 6። ስለዚህ ስታነቡ አሁን አ ጥ ላ ባ ቸ ው ምን እያለ ነው? አጥላባቸው እያለ ነው ማለት አጥላባቸው አጥላባቸው እያለን ያለ ነው። 10ኛ የመጀመሪያው ጭ ነች። የጨ ቤተሰብ ስንተኛዋ ድምፅ ነች? 6 ጭ። ከዛስ ቅ አይደል? የቀ ቤተሰብ አሁን 6 ጭ ላለች አሁን ስንተኛ? 6 ቅ የቀ ቤተሰብ 6። ስለዚህ አንድ ላይ ስታነቡት አሁን ጭቅጭቅ 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 ይላል ማለት ነው። ኦኬ ሁላችሁም ኦንላይን ላይ አማርኛም ሆነ እንግሊዘኛ መማር ከፈለጋችሁ 0912072369ን ሴቭ ካደረጉት በኋላ ቀጥታ በመደወል ወይም ቴሌግራም ወይም ዋትስአፕ
ወይ ደግሞ ኢሞ ላይ ቢያወሩን ስለ ሙሉ ኮርሱ መረጃ የምንሰጡት ይሆናል። ኦኬ 11ኛ ላይ የመጣ ነው። 11ኛ ምንድነች? መነች የመቤተሰብ የመጀመሪያዋ ሆ አይደል? የከቤተሰብ ስንተኛዋ ነች? የመጨረሻዋ ወይም ሆ። ከዛስ ራ አይደል? የረቤተሰብ ስንተኛዋ? አራተኛዋ። ረ የረቤተሰብ ስንተኛዋ? የመጀመሪያዋ። ፍ የፈቤተሰብ ስድስተኛ። ስለዚህ አሁን ስታነቡት መኮራረፍ መኮራረፍ እያለ ነው ማለት ነው። መኮራረፍ መኮራረፍ ምን ሆናችኋል ከተባለ ተኮራርፈናል ማለት። ስለዚህ መኮራረፍ የሚል ቃል ነው ማለት የመጣው። ኦኬ ብዙ ጊዜ ትነች የተቤተሰብ ስንተኛዋ ድምፅ ነች? ስድስት ብለናል። ይቺ ምንድን ነች? የለቤተሰብ ነች እንደምናውቃት። ከዛ ግን ስንተኛዋ ፊደል ነች? ስድስት አይደል? አሁን ስለዚህ ስድስት። ቅ የቀ ቤተሰብ ስድስት። ስለዚህ አንድ ላይ ስታነቡት ትልቅ ትልቅ ትልቅ። 13ኛው ላይ የመጀመሪያው አ ነች። ት የተቤተሰብ ስድስት። ክ ል ት አይደል? ስለዚህ አንድ ላይ ስታነቡት ምንድን ነው? አትክልት አትክልት እያላችሁ ነው ማለት ነው። አትክልት እያላችሁ ነው ማለት ነው። 14 ሲ ነች። የሰ ቤተሰብ ስንተኛዋ ድምፅ ነች? ሶስተኛዋ። ቀ የቀ ቤተሰብ የመጀመሪያዋ። ዱ የደ ቤተሰብ ስንተኛዋ ፊደል? ሁለተኛዋ። ት የተቤተሰብ ስድስት። ስለዚህ ሲ ቀ ዱ ት አይደል? ሲቀዱት ሲቀዱት እያለን ነው ማለት ሲቀዱት እያለን ነው ማለት ነው። 15ኛዋ ላይ መጥተናል። የመጀመሪያዋ የቀ ቤተሰብ እንደሆነች እናውቃለን። የቀ ቤተሰብ ስንተኛዋ ፊደል ነች ግን? የመጨረሻዋ ቆ የምትል ድምፅ ትኖራለች። ከዛ ዳ የደ ቤተሰብ ስንተኛዋ? አራተኛ። ስለዚህ አንድ ላይ ስታነቡት ቆዳ ቆዳ ይሆናል ማለት ነው። 16ኛዋ የመጀመሪያዋ ፊደል ምንድን ነች? የከቤተሰብ ነች። ስንተኛዋ ፊደል ነች ግን? ትክክል 7ኛ ወይም የመጨረሻዋ። ስለዚህ ድምጿ ኮ። ከዛ ን የነ ቤተሰብ ስድስት። ት ሮ የረ ቤተሰብ ስንተኛዋ ነች? እቺ የመጨረሻዋ። ባ የበቤተሰብ ስንተኛዋ? አራተኛዋ። ን የነ ቤተሰብ ስድስት። ድ የደ ቤተሰብ ስንተኛዋ? ስድስተኛዋ። ስለዚህ አሁንም ስታነቡት ምን ነው? ኮንትሮባንድ ኮንትሮባንድ ምን ይላል? ኮንትሮባንድ ይላል። ኮንትሮባንድ። 17ኛው እንደምታዩት የመጀመሪያዋ ምንድን ነች? ደ ነች የደ ቤተሰብ የመጀመሪያዋ ፊደል። ፈ የፈ ቤተሰብ የመጀመሪያዋ ፊደል። ረ የረ ቤተሰብ የመጀመሪያዋ ፊደል። ይቺ ምንድን ነች? ትክክል የኘ ቤተሰብ ስንተኛዋ ፊደል? ስድስት። ስለዚህ እሷ ምንድን ነው ድምጿ? ኝ። ትክክል ኝ። ሶ ደፈረኝ አይደል? ደፈረኝ ነው የሚለው። ደፈረኝ። 18ኛ የመጀመሪያዋ ተ ነች። ከዛስ ን የነ ቤተሰብ ስንተኛዋ ነች? አሁን ስድስት አይደል? ኮ የኮ ቤተሰብ ስንተኛ? የመጨረሻው ኮ። ል የለቤተሰብ ስድስተኛ። ስለዚህ አሁን የምታነቡት ተንኮል ተንኮል እያለን ነው አይደል? ተንኮል እያለን ነው ማለት ነው። 19ኛዋ ስታነቧት የነች የየቤተሰብ የመጀመሪያዋ ው አይደል? የወ ቤተሰብ ስንተኛዋ? ስድስተኛዋ። ብ የበቤተሰብ ስድስት። ዳ የደ ቤተሰብ አራት። ር የረ ቤተሰብ ስድስት። ትክክል። ስለዚህ አንድ ላይ ስታነቡት የውብ ዳር የውብ ዳር የሚል ይሆናል ማለት የውብ ዳር። 20ኛ የመጀመሪያዋ ምንድን ነች? በጣም አሪፍ። የመቤተሰብ ስንተኛዋ ፊደል? አራተኛዋ። ድምጿ ማ። ትክክል ማ። ከዛ ደ የደ ቤተሰብ ስንተኛዋ ፊደል ነች? የመጀመሪያው። ር የረ ቤተሰብ ስድስት። ር። ስለዚህ አንድ ላይ ስታነቡት ማደር ማደር የምትል ቃል ነች ማለት ነው። ማደር የምትል ቃል ነች ማለት ነው። እንግዲህ ቃሎች ስናነባቸው ሁሌም ቢሆን ምን መስጠት አለባቸው? ትርጉም መስጠት መቻል አለባቸው። ትርጉም ካልሰጡን ግን እነዚያ ቃል አይባሉም ማለት ነው። ለብቻቸው ስታነቧቸው ትርጉም ሊሰጧችሁ የግድ ይገባል ማለት ነው። ኦኬ ሁሌ እንደምናደርገው እንግዲህ ሁሌ እንደምናደርገው ሙሉን አንዴ እናነባዋለን። ከዚያ በፊት ግን አማርኛም እንግሊዘኛም ወይም ሌላ ትምህርት መማር የሚፈልግ ኦንላይን ላይ 0912ን 07 23 69ን ሴቭ ካደረጉት በኋላ ኢሞ ላይ ዋትሳፕ ላይ ወይም ቴሌግራም ላይ ቢያወሩን
ስለ ትምህርቱ ሙሉ መረጃ የምንሰጥ ይሆናል። እናመሰግናለን። አሁን የምናነበው አንዴ ነው። የመጀመሪያው ምንድነው? ይሞክራሉ ይሞክራሉ። ሁለተኛ አዲስ አዲስ። 3 ቅናት ቅናት ቅናት። 4 ቤተሰብ ቤተሰብ ቤተሰብ። 5 ሰሞን ሰሞን ሰሞን። 6 ላይ ያለችው እቃ እቃ። 7 አምና አምና። 8 ትቢት ትቢት። 9 አጥላባቸው አጥላባቸው። 10 ጭቅጭቅ ጭቅጭቅ ጭቅጭቅ። 11 መኮራረፍ መኮራረፍ መኮራረፍ። 12 ትልቅ ትልቅ። 13 አትክልት አትክልት። 14 ሲቀዱት ሲቀዱት። 15 ቆዳ ቆዳ። 16 ኮንትሮባንድ ኮንትሮባንድ። 17 ደፈረኝ ደፈረኝ። 18 ተንኮል ተንኮል። 19 የውብ ዳር የውብ ዳር የውብ ዳር። 20 ማደር 20 ማደር ማደር የምትል ይሆናል ማለት ነው። እንግዲህ ሁሌም 20 ቃል እንኳን እያነበብን የምንሞክር ከሆነ በቀላሉ ለመረዳት እንችላለን ማለት ነው። ዛሬ ስለነበራችሁ ጊዜ እያመሰገንኩ በሚቀጥሉት በሌሎች ትምህርቶች የምንመጣ ይሆናል። በደህና ቆዩ።